ውይ መድኃኒዓለም አይወጣም በዛኛው እስቲ በሩ እስከሚከፈት ድረስ ጠብቁኝ ቆይ ማይኮ ለምን አይደወልም? እዛ አካባቢ የሚያውቀው ሰው የዛ ቤት ባለቤት ማን ነው? ባለቤቱ መጥቷል፣ ግን ያለ እንትኑ የለም። ስልኩን የሰረቀው ልጅ የለም እኮ ባለቤቱ ቁልፍ የለውም፣ አይታይም። ፑቲንዬ ይኸው እንትን ብሏል፣ እየመጣ ነው። የቤቱ ባለቤት እየመጣ ነው። በቃ እሱ ነው መፍትሄው፣ እሱ ጋር ነው። በቃ ቁልፍ ያለው ሰው ጋር ነው መፍትሄ ያለው። ገብርኝልን እንደው ፈጣሪ ታሪክ ነው ማለት ኮምባላ ማለት ነው። መድኃኒዓለም ለሁሉም ነገር መጠንቀቅ እንዳለብኝ ማርያም የተገነዘብኩት ማርያምን እንደው መድኃኒዓለም አባቴ እንደው ገብርኤል ህይወቴን በቃ የሚጨልም ነው የመሰለኝ እውነት። እንደው ወንድሜ ራዩ ማን ሲያቀብጠኝ ከአንተ ቤት ወጥቼ ሲያቀብጠኝ የሰው ቤት አድሬ ማለት ነው ጉር ተሰርቼ ነበር ማርያምን። አሁን እኮ ነው ዙሪያውን ቼክ አድርጎታል፣ ችግር የለውም። ልጁ ግን የሚመጣ ይመስላል። አሁን እኮ ነው የሰማሁት። እኔ እኮ ግራ ገባኝ። ምንድን ነው እናቴ ተሙት ተኝቼ ነበረ። የዘመድ ቤት ተኝቼ ላይቭ ገብቼ ነበር። ጅብ የጮህ ፈርቻለሁ ምናምን ነገር ብዬ እየቀለድኩ ምናምን እስከ 11 ሰዓት ተኙኝ። ማን ነው ላይቭ ላይ ከዛ ደካክሞኝ ምናምን ስልክ አስቀምጬ ቻርጅ ሰክቼ ሄድልሻለሁ። ስነሳ በጠዋት ስልኬን ሰርቋት በሩ ገንጥሎ የፈጠነ ፋይንድ ሞባይል ውስጥ ገቦኝና ማለት ነው። ፋይንድ ሞባይል ውስጥ ገብቼ ያለበት መጀመሪያ ማለት ነው ጎጃም በረንዳ ነበረ። ከጎጃም በረንዳ ወደ ጃክሮስ መጣ። ከጃክሮስ ሰሚት ጨርቆስ ሰፈር የሚባል ሰፈር ገባና ማለት ነው እዚህ ቤት ውስጥ ደብቆት ሄደ። ይኸው አሁን ሰውዬው እስከሚመጣ ይኸው እዚህ ቤት ውስጥ ደብቆት ስልኩን ሄደ። የት ነበር ያደርከው አንተ? የት ሰፈር ነበር? እዛ ሰፈር አብቲ ትገቢያለሽ? እሺ ብራዘሪ ማይኮ በቃ ይመችሽ። በቃ ችግር የለውም። እግዚአብሔር ይመስገን። የሚያስፈልግሽ ነገር ካለ ደውይልኝ። በቃ እሺ ይመችሽ። ቻው ቻው። ይገንጠል በቃ አንተ ወይኔ ፋንታውን የኔ አባት ቴንኪው አባቴ እግዚአብሔርን ቴንኪው የኔ አባት ማርያም ቴንኪው አባቴ እውነት እግዚአብሔርን ያወጣኝ ይኸው መድኃኒዓለምን በቃ እግዚአብሔር በቃ ለእናት ኑርላ ማለት ደግሞ ማዘር አይታል አዲስ የለቀቁት ቪዲዮ ማዘሯ ምናምን ለቶልጂ በግለ ገዛልሽ ምናምን ነገር ብዬ ምናምን በቃ እውነት እንዴት በቃ አምላኬ ድንግጥ እንዴ እንዳልኩ ማርያም ስነቃ የለም በመስኮት እንዳይወጣ እንትን አለ ልጁ ቆይ እንዴት አለ እዛ እኔ እኮ የምታውቁት ሰው ነው። እኔ እኮ ግራ ገባኝ። ፑቲን ቴንኪው ያን ቤት እንዴት አወቀው? አንተ ያደርክበትን ቤት እንዴት አንተ ያደርክበትን ቤት እንዴት አወቀው? በቃ ሰፈር ተከታትሎኛል ላይ ነው አባት እንዴት ያውቃል ካልተከታተሉኝ በስተቀር ደግሞ በእርግጠኝነት የሚያቀኝ ሰው ነው ፑቲን የኔ አባት ቴንኪው። እሺ በጣም አመሰግናለሁ። ልጁን አላያችሁትም እስካሁን ፊት? ቴንኪው አባ እንዴ ቴንኪው አባቴ እውነት ፈጣሪ በቃ ማርያም እውነት በስመ አብ እኔ በቃ መጀመሪያ ቀድመሽ ስልኩኛል ማይኮ ከዛ ስልኩ አንተ በተኛውበት እኮ ነው በቃ እንደ ኮምባላ እኔ ማለት ነው ማርያም ደግሞ ማለት ነው እናቴ ጠንቀቅ በል ዘኪዬ እኔን ፈጣሪ በቃ አትርፎኝ በቃ መድኃኒዓለም እድሜ ለፌደራል ፖሊስና እድሜ ለዮኒ ሞባይል አንድ ደግሞ እድሜ ለሷ ማርያምን የፈጠነ ልክ ስልኩ እንዲሰር ምንድነው ብራዘር እናመሰግናለን። እኔ አባት ብራዘር እናመሰግናለን። እንኳንም እንትን አላችሁ የሚመጣ ግሬ ይኸው እንዳለ የፌደራል ፖሊስ ናቸው እንዳለ እዚህ ጋር እግዚአብሔር ይስጣችሁ በእናታችሁ። የሚመጣ ግን ይመስላችኋል? ልጁ እንዴት ነው የሚመጣው? ካልመጣ በሩ ይገነጠላል። ይኸው እንደ ማይኮ ተከራይ ነው እንደ ልጁ አራት ታገኙት በምንም ተከራይ ነው እና በቃ ማርያምን ወይኔ በስመ አብ ወልፍ ከፍቶ ቢጋባ በእርግጠኝነት ደግሞ ሌላም ስልክ ሊገኝ ይችላል። እንዴ የት ፑቲን ቴንኪው እንዴ የት ይቀራል? ሌላም ስልክ ይገኛል። የት ይቀራል? ደግሞ ባካፕ ስልክ መግዛትሽ ደግሞ ሰሞኑን አያ ባካፕ ስልክ መግዛቴ ፈጣሪ በዚህ ዕለት እኮ ነው የገዛነው ባካፕ ስልክ ፈጣሪ ማርያም እንደው ጠንቀቅ በሉ በቃ ማርያም ማንንም አትመኑ ማርያምን እራሳችሁ ጠንቀቅ አድርጉ በቃ ማርያምን በቃ ለምታደርጓን ነገር ኃላፊነትና ውሰዱ ማርያምን አንተ በተኛውበት እኮ ይሰርቀኝ ተኝቼ እንደዚህ
እንዲህ በሩን ገንጥሎት ማለት ነው። ምን ያደርጋል? በስንት ሰዓት መሰለ ያውሉ ሲደረግ 11 ሰዓት በቃ አንድ ሰዓት ላይ እስከ 12 ሰዓት ነበርኩ። ፈጣሪ ግን እግዚአብሔር ሲጠብቅ እኔ ፈጣሪ አዶናይ ታየኝ። በቃ አዶናይ ምን ይለኛል? አደራ አትጠብቅም እንዴ? አሁን ቆይ ስልኩን ምን ከአከራዮቹ ነው አግኝታችሁ ነው የደወላችሁለት? አዎ እና ልጁ የሚመጣ አይነት ነው ማይኩ። ልጁ የሚመጣ አይነት ነው። አይ በቃ እነሱ እስቲ እኒ እያለ ነው ፌደራሎቹ እኒ ምክንያቱም የሰው እንትን አትልም። ማርያምን እኮ ቦታው የት አካባቢ ነው? እሺ ሰሚት ጨርቆስ ሰፈር የሚባል ሰፈር። አረ የሚመጣ አይመስለኝም። የሚሰበር ነው የሚሻለው። በቃ አሁን ልጁ እንዴት ይመጣል? ስራውን እያወቀ እኮ ሊመጣ አይችልም። ማይኩ በሰዓቱን እንትን በሉና በጭራሽ እመጣለሁ ብሏል። ግን አሁን ማይክ አይመጣም። ሲያጃጅለን ነው ማይኩ። ደውይና በቃ ሊመጣ ነው። ቤቲ ማረዬ እንዴት ነሽ እናት? ሁን ያዘው ሰው በቃ ባለቤቱ ያለው አማራጭ ባለቤቱን ከፍቶ ስልኩ መኖሩን ቼክና ማድረግ ነው። ወይ ፕራንክን ያደረጉኝ ማርያምን የቀልድ ነው የመሰለኝ። ማርያምን የዚህ ሰውዬ ቤት ነው። ምን አይነት ስራ ነው የሚሰራው? ምን አይነት ኧረ ሰው እንኳን የኔ እናት እውነት ወይኔ አሁን አሳያለሁ። ቤሪዬ አሳያችኋለሁ እስከሚከፈት ቤቱ ተከፍቶ እስከሚል ድረስ። ቆይ እስቲ ቆይ የሆነ እኮ ነው ይኸውልሽ፣ ማይኩ ተደውሎለት እመጣለሁ ብሏል። ተደውሎለት መጣው ብሏል። አረ ልጁ የሚመጣ አይነት አይደለም እንዴ? እንዴት ሰርቆ ራሱ ልጁን አይደለም ልሽ አብትዬ፣ ልጁ ሳይሆን የቤቱ ባለቤት ነዋሪ። አሁን አንቺ እኮ የዚህ ቤት ነዋሪ ኮንሽ የራሱን ቤት ቆልፎ ሄዷል። ቤቱ ባለቤት ከሆነማ የቤቱ ባለቤት ባለበት እዛው በሩን ገንጥሎ መግባት ይቻላል። ምክንያቱም የህግ አካል ይዘህ እስከሄድ ድረስ ማለት ነው። እሱ ነው የምልሽ። ሰዓት ከመሄዱ በፊት ሰዓት ከማለፉ በፊት ባለቤቱ መጥቶ ቁልፍ አለው፣ በቁልፍ ይከፍታል። ከዛ እውነት በኢየሱስ ስም በቃ ፈጣሪ ማይኮ አከራዩ የለም። አሁን አከራዩን ቀጥታ በቃ አሰብሩት ወይ አስከፍቱት። በቃ አከራዩን አናገራችሁ እኮ እንትን ማለት ነው። ምንም ሰውየው መጠበቅ አያስፈልግም። በቃ እንደ ያኛው እንዴት ነው ስታስበው? ወንጀል ሰርቶ እንዴት ነው ጭራሽ መጥቶ ለአንተ በር ከፍቶ ስልክህን ሊመልስልህ የሚችለው? ሌባ እኮ ነው ይሄ እና በጣም ያችሁላችሁ እና ታዲያ እንዴት ይመጣል ማይኮ? መቼስ እዚህ ላይቭ ላይ ፊቱን ማሳየት ማክሱን ማስላት አይፈልግ። ገባ እዚህ ጋር ስልኩ እንደተወሰደ ካወቀ በቃ ወንጀሉን ያውቃል። ገባ ደቅ ብሎ ላይቭ እያየ ነው። በእርግጠኝነት እያየኝ ነው። እውነት ፈጣሪ ግን ማለት ነው ማርያም ይጠብቃችሁ። እኮ ወደ እስር ቤት እንደሚሄድ ያውቀዋል። እዛ አይመጣም፣ በምንም ታምር አይመጣም። በምንም ታምራ አራው አውሯቸውና አከራዩ አይመጣም በጭራሽ ማይኮ። በቃ አንተ ተናግረህ አሁን እዛ አከራዩ ባለበት በሩን ማስከፈት ነው ያለብህ። አከራዩ ምን አከራዩ ኢብራሂምዬ ወይ አወደደ በጣም ደባሪ ነው። ከራስም ከጊዜም አለና እንደዚህ በጣም አይ ግን ጎበዝ ነው። ማይኮን አደንቃታል። ባካፕ ስልክ ይዛ በጂፒኤስ እንደዚህ ጀግና ነች። አይ ወዲያው ነው የተጠቀመችው ጭንቅላት ጎበዝ